ሰላም ፋሚሊ፣ ሁሉም የእናቶች ቀን በማስመልከት ቪዲዮ ሰርቷል። ዛሬ ግን ከሁሉም ቪዲዮ የተመቸኝን ልጋብዛችሁ። እናታችሁን የምትወዱ ሁሉ ይሄን ቪዲዮ ማየት አለባችሁ። አስመሳይ ትውልድ እኮ ነው ያለው። እናት በቲክቶክ አይደለም የምትወደደው፣ በተግባር እንደውም ቀንተ ነው እንጂ እናት ወድሻለሁ ብሎ መፖስት ምንድን ነው ክፋቱ? ክፋት አይደለም ግን 10 ጊዜ በቲክቶክ እናት ወድሻለሁ ቢሉ ላይኩ ለእናት ይገባል። እቀፋ አረገሽ አንቀልበ ታቃለው ትውልድ አስመሳይ። አይ በቃ ፍታንተ ድሮም ሰው ስለ ፍቅር ሰውራ ደስ አይልም። ቀንተ ነው አንተ ቀንቻ አይደለም ሰለሞን። እሺ ቤቲና ሳምሪ የፖስቱትን አይታል እናት ወድሻለሁ ብለው ማጂ ከመን ጥፍራቸውን እንዲህ አንጨፍረረው አንድ የሚውሉት እንኳን ለእናታቸው ትንቢላት እንደው አንድ ብርጭቆ አይሰጣሉ። እኔ እንጃ የሳምሪን አላውቅም። ቤቲ ግን እንኳን በውሃ በሌላ አትታማም፣ እውነት ትሰጣለች። እኔ እኮ ሰለሞን እንደው ሁሉን ነገር እንደው እንዴት ወደ ብልግና እንደምታዞረው ነው የማይገባኝ። ቤተሰብ ለማበጣበጥ በሰው ውስጥ ገብተሽ 7 የጮሽ ወጣሽ ጸበል ሲነካሽ ማን እንደሆንሽ ታይ እንዴት አላችሁ? አንተ ግራ ባጣልሽ ብለህ እንደዛ ቲክቶክ አሽሙር ጀመረ። ሰላቢ ተው ግን ተው። በሰላም መኖር አፈልግም። አረ ፈልጋለሁ ቦስ። እኔ እንደ እናትም እንደ አባትም ነው ያሳደገኝ። እንኳን ለእናቶች ቀን አደረሰልን የመጣው። አረ እንደው በጦር እንዳሉ ጋዘው የለመድከው ልት ያስካና አጃጅል እናት እያልክ አሁን ማን እንደሆነች ታውቂያለሽ? ያን እየሰደበኝ አሁን እናቴ አየሁ አይደለ? ለነገሩ ምን ታደርግ? ያ ጅል ዘፋኝ ነው እንደዚህ ያደርገው። ያ ጠቋር ባሪያ ምን ነው ልጁ ሰላደብከው ቦስ? ተናግሯል እንዴ? ፈሳለብህ ማን እንዲናገር አይን እየለከ ነው አዳር ማስመጣው